ይህን ካላወቅ የሰዎች ባሪያና እስረኛ ሆነ ነው የምትቀረው። ሮበርት ግሪን በጻፈው ዘ ሎው ኦፍ ሂውማን ኔቸር መጽሐፍ ላይ እንዲህ ይላል፣ ስታፕ ቢንግ ሶ ናይስ። ይህች ዓለም ጨካኝ ናት። ከወደቅ አትራራልህም። ይሉኝታ ካለብህ በህይወትህ ብዙ ዋጋ ትከፍላለህ። ወዳጆቼ በምትላቸው ሰዎች ትከዳለህ። ልብህ ይሰበራል። ስለዚህ ያሰብከውን ህይወት ለመኖር የግድ እነዚህን ባህሪዎች ማዳበር አለብህ። አንደኛ፣ ሪስፔክት ዩር ኦን ኦፒኒየንስ። የራስህን ሐሳብ አምነህ ተቀበል። ሁልጊዜ የሰው ሐሳብ ተከታይ አትሁን። ከሰዎች ጋር ለመመሳሰል ብለህ የራስህን ሐሳብ አታጣጥል፣ አትደብቀው። ውስጥህን አዳምጠው። ራሳቸውን የተቀበሉ ሰዎች ናቸው በዚህ ምድር ስኬታማ የሆኑት። ሁለተኛ፣ ዋት አዘርስ ቲንክ ኦፍ ዩ ኢዝ ነን ኦፍ ዩር ቢዝነስ። ሰዎች ስለአንተ የሚያወሩት ነገር ሊያስጨንቅህ አይገባም። ሰው ምን ይለኛል ማለት ያቆምክ ቀን፣ ስለ ሰው መጨነቅ ያቆምክ ጊዜ፣ ያኔ ነፃ ሰው ትሆናለህ። ሶስተኛ፣ ዶንት ቢ አፍሬድ ቱ ኦፌንድ ዘ ሮንግ ፒፕል። ክፉ ሰዎችን ለማስቀየም አትፍራ። በህይወትህ የማትደራደርበት ቀይ መስመር ያስፈልጋል። ጸብን አትፍራ፣ ባውንደሪህን አስከብር። ያን ጊዜ ሰዎች አይነቁህም፣ ያከብረዋል። እነዚህም ባህሪዎች ማዳበር ከቻል ማንም አያስቆምህም።